ቢዝነስ አትጀምሩ ወይም የራሳችሁን ስራ በፍጹም አትጀምሩ። እነኚህን 8 የቢዝነስ ሚስጥራዊ አብዛኛው ሰው የማይነግራችሁ ነገር ሳታውቁ ሳትገነዘቡ እንዳትጀምሩ። ለምን ካላችሁኝ በዛ ዓለም ላይ ቢዝነስ ከሚጀምሩ 80% ሰዎች 60ው ተሸንፎ ከስሮ አጨብጭቦ ይወጣል። ለምን ካላችሁኝ እነኚህን ቲፖችን እነኚህን የህግ ቢዝነሶችን ስለማያውቁ ኦ ማይ ጋድ ኦ ተሳካት ያምራል ያሱቅ ኦ ማይ ጋድ እቃው ምናምን ብላችሁ ስትሄዱ ማለት ነው በንጋታው ስጋ ቤት ነው ይጠብቃችኋል። በንጋታው የሆነ ለምን አትሉኝም? ቢኮዝ እነኚህን ህጎችን ስለማያውቅ ሲቀጥል ስለማይተገበር ሲቀጥልስ እንዴት እንደሚሰራችሁ ስለማያውቅ። ስለዚህ እናንተም በጥሞና ኖት በመያዝ የምር በእናንተ ቢዝነስ ለማድረግ ለመቅደም ከፈላችሁ ይህን ነገር ማወቅ ማጥናት መተግበራል። ሰላም እንዴ! ዛሬ እንግዲህ ስለ ስራ ላውራ ነው። ስራ ለመጀመር የምታስቡ ከቅጥር ይወጣችሁ የራሳችሁን ስራ ለመጀመር ፍላጎት ካላችሁ ይህ ቪዲዮ ለእናንተ ነው። ፕሊዝ አዳምጡ። እኔ ስራ የለኝም ስራ ፈልጋለሁ ካላችሁ በዚህ ቪዲዮ ምን አይነት ስራ ብትጀምሩ እንደሚያዋጣችሁ አንድ ባንድ ትንትን አድርጌ ለእናንተ አስረዳለሁ። ከእናንተ የምጠብቀው ይህ ቪዲዮ ለብዙ ሰው እንዲደርስ በታማኝነትና በቅንነት ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙ ሰው አዳርሱልኝ። እወዳችኋለሁ። ክበሩልኝ። ወደ ዛሬው ርዕስ እንግባ። በመጀመሪያ ቢዝነስ ምንድን ነው ካላችሁኝ ቢዝነስ ማለት ችግርን መፍታት ነው። እናንተ ያሰባችሁት ሐሳብ ስራ ለአንድ ሰው ወይም ለአንድ ማህበረሰብ ችግር ማይፈታ ከሆነ ያን ስራ አትጀምሩት። ምክንያቱም የሚገዛችሁ የሚቀበላችሁ ሰው ስለሌለ ማለት ነው። ይሄን በደንብ እንደ ቲፕ ያዙ። የመጀመሪያው ምንድነው ቢዝነስ ከመጀመሪያው በፊት ማወቅ ያለብኝ ካላችሁ መጀመሪያው ለምን እንደምትጀምሩ ማወቅ አለባችሁ። ስታርት ዊዝ ዋይ የሚለው መጽሐፍ በደንብ አንብቡ። እግዚአብሔር ነው የምላችሁ። ለምን ካላችሁኝ ምክንያቱም ቢዝነስ ማለት ከፍታ፣ ዝቅታ፣ ኪሳራ፣ ትርፍ የያዘ የማይታወቅ ማዕበል ወጀብ ነው። ስለዚህ አላማ ሊኖራችሁ ይገባል በሚጀምሩት ቢዝነስ። ይህም ቢዝነስ ለምንድን ነው የሚጀምሩ ወይም ለገንዘብ ብላችሁ እንዳትጀምሩ። ቢኮዝ ስትከስሩ ታቆማላችኋ። ግን ለዓላማ ብላችሁ የምትጀምሩ ከሆነ የሆነ ራዕይ ጋር አገናኛችሁ የምትጀምሩ ከሆነ ብከስሩም ተበድራችሁ ትቀጥላላችሁ። ኦልሬዲ እናንተ ለትርፍ አይደለም የሚሰሩት። ያ ቢዝነስ ለእናንተ ፍሪደም እንዲሰጥ ብላችሁ ነው የሚሰሩት። ስለዚህ ቢዝነስ ስትጀምሩ ለትርፍ ብላችሁ ወይም ለምን እንደምትጀምሩ ሳታውቁ በፍጹም እንዳትጀምሩ። ይህ በጣም ወሳኝ አብዛኛው ማይረዳው የቢዝነስ መጀመሪያው ህግ ለምን እንደምትጀምር ጠንቅቀ ወቅ። ለምሳሌ ያህል በኦንላይን ስራ ጀምራለሁ ዩቲዩበር ታከሩ ኦር የተለያዩ ስራ እጀምራለሁ ብለ ራስ ትናገር ያ ሰው እኮ ጀምሮ ተሳካለት ያ ሰው እኮ ጀምሮ ከገዛ ስላለ ብቻ እንዳትጀምር። ቢኮዝ ፕሮሰሱ አለው፣ ቢኮዝ ስትራግል አለው፣ ቢኮዝ ስቃይ አለው። ያን ስቃይ የምታሸንፈው ለምን እንደምትጀምር ጥልቅ የሆነ ምክንያት ወይም ዲዛይር ሲኖርን። ስለዚህ ዲዛይርን በአስቀምጥ። ምክንያቱም ሁሌም ቀጥ የሆነ መንገድ አይደለም ቢዝነስ፣ እንደውም ማይታወቅ መንገድ ነው። ስለዚህ ለምን እንደምትጀምሩ ጥንቅቅ አድርጋችሁ ማወቅ እንዳትረሱ። ሁለተኛው በምትጀምሩት ቢዝነስ ላይ ኤክስፐርት ሆኖ አስታውሱ። የማታውቁትን ነገር የምትጀምሩ ከሆነ ራሳችሁን ለኪሳራ እየሰጣችሁ ነው። ስለዚህ በምትጀምሩት ቢዝነስ ላይ በደንብ እውቀት ከእውቀትም አልፎ ጥበብ ይኖራችሁ። ካልኩሌት የሆነ ሪስክ ውሰዱ። እግዚአብሔር ምስክሬ ነው የምላችሁ። አብዛኛው ባለሀብት አብዛኛው አንትርፕረነር ሰዎች ማለት ነው ሪስክ ይወስዳሉ፣ ግን የማይም ሪስክ አይወስዱም። ካልኩሌት የሆነ ሪስክ የሚወስዱ ይሄን አድርጌ እዚህ ጋር በከስር በዚህ ያገኛለሁ ብሎ ያጠናሉ። ስለዚህ መጀመሪያ ያሰብሽው ልብስ ነው። መጀመሪያ ያሰብከው ምንድን ነው? እሱን እወቅ፣ ጻፍ። ይሄን ነገር የሚያስገኝልህ እውቀት ጀምር። አስታውስ፣ ቢዝነስ የሚጀምረው ከመነሻ ገንዘብ ብቻ አይደለም። ከመነሻ እውቀት፣ ጥበብ፣ ካፒታል የሆነ ናውሌጅ ያስፈልጋል። አሊያ ትመታለህ፣ አሊያ ብዙ እውቀት ባለው ሰው ላይ አጨብጭበህ ትወጣለህ። ስለዚህ እውቀት ሊኖራችሁ ይገባል። እግዚአብሔር ምስክሬ ናቸው። ለምን እንደምትጀምሩ ወቁ። በዛ ነገር ላይ ደግሞ ኤክስፐርት ሁኑ። ናውሌጅ ዊዝደም ሊኖራችሁ ይገባል። አሊያ ዜሮ ነው የምትገቡት። ስለዚህ ቢዝነስን ለምን እንደምትጀምር ለምን እንደማታስኬድ ብከስርስ ቀጥላለሁ ባጣስ ቀጥላለሁ ምን ነገር በደንብ ማወቅና ማጤን አለብህ። ቢኮዝ ቢዝነስ ማለት የማይታወቅ የማይያዝ
ነገር ስለሆነ ማለት ነው። በተለይ ደግሞ ኢትዮጵያ ውስጥ ቢዝነስ ሲጀምሩ ብዙ ስትራግል አለ። ስለዚህ እውቀት ሊኖራችሁ ይገባል። ሶስተኛው ነገር ልዩ ሁኑ። ይኖራ ምሳሌ አንዳንድ ሰዎች አሉ አሁን እድሜ ልክ አንድ ስራ የሰራ ማይሻሻል ማይለወጥ ልክ እንደ ድንጋይ እዛው ሆኖ ሚቀር ከሱ ኋላ ተነስቶ ብዙ ሰው ጥሎ ሲሄድ እሱ ግን አሁንም እዛው ነው። ለምን? ምክንያቱም ልዩ አይደለም፣ ተመሳሳይ ነው። ስለዚህ ልዩ መሆን አለባችሁ። እግዚአብሔር ይርማችሁ። እንደውም አንድ አቶ አበበ ነው የሚባል አንድ ሰው ነበር እያማከረኝ ነበር። እኔ የተነሳሁት ሻይ ቡና ከመሸጥ ነው። ሻይ ቡና የምክራቱ ለምኜ ከአንድ አጎቴ 10 ሳንቲም ባገኘኋት ብር ነው ሻይ ቡና የሸኩት። እነሱን ደግሞ አሪፍ አድርጌ ፕሮሞት ያረኩኝ ያለ እንደውም የነገረኝ ነበረ። ጠጅ መጠጣት ያከስራል፣ ሻይ መጠጣት ያከብራል ምናምን እያለ ሰዎችን ወደ ራሱ እየሳበ ሰራተኞችን ደግሞ በፍቅር እየያዘ ከገንዘብ በላይ ፍቅር ይበልጣል ያለ ሰው ከሱ እንዳይሄድ እንዳይርቅ ሰራተኛው ስራልቆ እንዳይወጣ እያደረገ በፍቅር እያኖረ አሁን ላይ የ10 ሆቴል ባለቤት ነው። ለምን ካላችሁኝ ያቺን ሻይ ቡና መሰራትን መንገድ በተለየ መንገድ ስለሚሰራ በተለየ መንገድ ሰውን ስለሚይዝ ሰው ሻይ ቡናውን ሳይሆን የሱን ጨዋታ ብሎ ይመጣል። ሰው ሻይ ቡናውን ሳይሆን እሱ የሚሰጠውን ፍቅር አቴንሽን ብሎ ስለሚመጣ ብዙ ካስተመር ይመጣል። ለምሳሌ አንድ ሰው ቤት እኮ እንዴ ነው እኮ ደስ ይላል፣ ምግባቸው፣ ጨዋታቸው፣ ሰው ሪስፔክት አላቸው ብሎ ሰው ሪኮማንድ ያደርጋል። አያቸው በአጭር ጊዜ ውስጥ አደገ። አስብ፣ ከሻይ ቡና ተነስቶ የራሱን 10 ሆቴል እንደውም የሆቴል አባት ይባል ኢትዮጵያ ውስጥ ገነባ። ይህ ህልም ወይም እንትን ስጦታ እድል ጠንቆሎ አይደለም፣ ሪል የሆነ መንገድ ነው። ልዩ ሁን፣ ተመሳሳይ አትሁኑ። የምትጀምሩት ስራ ብዙ ስራ አለ፣ ግን ምንድነው እኔ የሚለየኝ? በገቢዬ ነው? በሰው አቀባበሌ ነው? ወይስ በዲስካውንት ነው? በምንድን ነው ብላችሁ ልዩነት ፈልጉ። ልዩነት ይፈጠር በእናንተ ቢዝነስ ላይ። አሊያ ተመሳሳይ ናቸው አሊያ ኪሳራ ውስጥ ምገቡ። ምክንያቱም ለምሳሌ እናንተ አዲስ ናችሁ ስገቡ ያ ከዚህ ከ10 ዓመት ከ20 ዓመት በፊት እየሰራ ያለው ሰው የእናንተን እድገት አይፈልግም። ቢኮዝ ቢዝነስ ጦርነት ነው። አንተ ከገባ የሱን ገቢ ትቀንሳለህ። አንተ ከጀመርክ የሱ ደምኛ ይተዋል እሱን። ስለዚህ አንተን ለመጣል ስል አውቆ ዲስካውንት ያደርጋል። አንተን ከገበያ ለማስጣት ስል አውቆ በማይሸጥ ዋጋ ይሸጣል። ምክንያቱም እሱ ቢከስርም ኦልሬዲ ያተርፈዋል። ኦልሬዲ ኮኔክሽን አለው። ገባ? በብድርም ሊሰራ ይችላል። አንተስ አታውቅም። ስለዚህ በደንብ ማወቅ አለባችሁ። ልዩ መሆን አለባችሁ። ልዩነት ትልቅ ነገር ነው። እግዚአብሔር ነው የምላችሁ። አራተኛው ነገር በዚህኛው ክፍለ ዘመን ቢዝነስ ከመጀመራችሁ በፊት ብራንድ ልገነቡ ይገባል። ስም ልታድሱ ይገባል። በየሰው እምነት ላይ የናንተ ሐሳብ የናንተ ልብ በየሰው ሐሳብ ላይ ሊኖር ይገባል። አያችሁ፣ ብራንድን እንዳትንቁት ጋይስ። እግዚአብሔር ነው የምላችሁ። አያችሁ፣ ብራንድ ካላችሁ ውሃም ማለት ነው አሽጋችሁ መሸጥ ይችላል። ባምባን ውሃ ለምን? ሰው እናንተን ስለሚያምን። ብራንድ እንዴት ነው የሚገነባው ካላችሁ እንደ ፈርስት ዋን ሶሻል ሚዲያ ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ኤኒቲንግ ትዊተር ኤኒቲንግ በመጠቀም የናንተን ቢዝነስ በደንብ አድርጋችሁ ፕሮሞት ማድረግ አለባችሁ። እንዴት ነው ፕሮሞት ማድረግ ካላችሁ በእነኚህ 3 መንገድ። አንደኛ ከናንተ ቢዝነስ ጋር የተያያዘ ስቶሪ መናገር። ሁለተኛ የናንተ ቢዝነስ እንዴት እንደተጀመረ እንዴት ልዩ እንደሆነ ለሰዎች በግልጽ በመናገር። ሶስተኛ ጊቫዌ የሰጣችሁ ዲስካውንት ያደርጋችሁ ሰው መያዝ። አስታውሱ፣ የናንተ ቢዝነስ ለሰው ነው የምትሸጡት። ስለዚህ ሰው መያዝ አለባችሁ። ሰው የምትይዙት ደግሞ ልክ እንደ እንትን እየሳባችሁ ነው። ኑ አይደለም። ይኖራም ሳይ አሁን ለምሳሌ ቢራቢሮን ለመያዝ ብሮት ቀንም ሙሉ ለፋለሁ ደከማለሁ አልይሰትም። ግን ቢራቢሮዋ መታ የምታርፍበትን ቦታ ባዘጋጅስ ሳትፈልግ በግድ ትመጣለች። ለምን? ለራሷ ጥቅም ስትል ተማሽ። ስለዚህ ሰውም እንደዛ ነው። ገባችኋ? ኑ ና በመጮህ ሳይሆን ሰው የሚፈልገውን ነገር ሰው የሰውን ጥቅም በማስቀደም ሰውን መሳብ ይችላል። እንደውም ማለት ቢዝነስ ጀምሩ መጀመሪያው ስቴፕ ላይ ክሰሩ፣ ተጎዱ ምናምን ችግር የለውም። ሰውን ግን ያዙ። ምክንያቱም አሁን ላይ ያዛችሁ ሰው ነገ ላይ ያድናቸዋል። ስለዚህ ቢዝነስ ማለት ሰው ነው። ሰውን በደንብ አድርጋችሁ የሚያሳልፍ ብራንድ ሊገነቡ ይገባል። ትልቅ ኢምፓክት አለው። እንዳትንቁ። እግዚአብሔር ምስክሬ ነው የምላችሁ። 5ኛው ነገር ተማሪ ሁኑ ሁልጊዜም። ገባችሁ? አንድ በጣም የምወደው ሰው አለ መሰለኝ። በምትወደው ስራ ሁሌም ቢሆን ራስን ሳሎ፣ በዚህ ጋርም ሳሎ፣
በዚህ ጋር ምሳሌው ራስን ሁሌም ቢሆን ሞዲፋይ አፕግሬድ አድርገው፣ አሊያ ደንዝዘህ ትቀራለህ። አሊያ እያደግክ የመሰልክ ከስረ ሳታውቀው ከጨዋታ ውጭ ትሆናለህ። ለምን? ምክንያቱም ከአንተ በልጠ እውቀት ያለው ከአንተ በልጠ ኤክስፒሪየንስ ኮንፊደንስ ያለው ሰው መጥቶ አንተን ከጨዋታ ውጭ ስለሚያደርግ ማለት። ስለዚህ በደንብ አድርጋችሁ ተማሪ ሆኑ። ሁል ጊዜ ሞኝ ሰው ብቻ ነው ሁሉ ነገር አውቃለሁ የሚለው። ብልጥ ሰው እያወቀም አላውቅም ይላል። ምክንያቱም በሚያውቀው ውስጥ የማያውቀው ነገር ስላለ ማለት ነው። ስለዚህ ተማሪ ልትሆኑ ይገባል። እግዚአብሔር ምስክሬ ነው ናቸው። ቢዝነስ መማርን ይጠይቃል። 7ኛው ነገር መሰላችሁ፣ የቢዝነስ ዋናው ቁልፍ ምን መሰላችሁ? ስኪል። አያችሁ፣ ስኪል ከናውሌጅም ይበልጣል። አንድ ሰው ሙያ ካለው ያ ሙያ ተፈላጊ ከሆነ ሰው እየለመነ ይጥረዋል። አጋጥማችሁ አያውቅም? አንዳንድ ሰዎች 100 ሺህ ካልሆነ አልሰራም። ምክንያቱም ለምን መሰላችሁ? ያ ሙያ ስላላቸው ሰው ይፈልጋቸዋል። ገባ? ያ ሰው መከራከር አይችልም። ኦልሬዲ ያን ሰው ስለሚፈልገው ማለት ለምን? ሙያው ተፈላጊ ስለሆነ። ስለዚህ ስኪል ሊኖራችሁ ይገባል። አሁን ላይ ገንዘብ ሳይሆን ገንዘብ እናንተ ውስጥ ያለ ስኪል፣ እናንተ ውስጥ ያለ ሙያ፣ እናንተ ውስጥ ያለ ተስጦ ነው። ስኪልን ስንዘረዝረው በ3 አይነት መንገድ ስኪላችሁን ማውጣት ይችላል። መጀመሪያ የምትወዱ ስራ ምንድን ነው? ሲቀጥል የምትወዱትን ስራ እንዴት ነው ወደ ገንዘብ መቀየር የምትችሉት? ሲቀጥል ሶስተኛው ያ የምትወዱት ስራ አሁን ላይ በደንብ አድርጋችሁ ብትሰሩ ፎከስ ብትሆኑ ነገ ላይ ገንዘብ ሳይሆን የገንዘብ ነፃነት ይሰጣችኋል ወይ? ይሄ ነገር ከመለሳችሁ ያ ነገር ትክክለኛ ስኪል ነው። አትሻወዱም፣ እስካም አይደለም። ስለዚህ ስኪል ካላችሁ ስኪላችሁን የሚገዙ ብዙ ሰዎች አሉ። ስማችሁ ከናንተ የሚጠበቀው ቅድም ያለው ልዩ መሆን፣ ልዩነት ፍጠሩ። ኧረ ይሄ ሰው ይለያል፣ የሚሰራው ስራ፣ አኳኋኑ፣ አቀባበሉ ብቻ ከሌላ ሰው ይለያል። ሰው ስኪል ድረስ አንድ ሰው የናንተን ፕሮዳክት ተጠቅሞ ሄዶ በዛው እንዲቀር ሳይሆን በዛው ተመልሶ ተጠቅሞ ድጋሚ ሰው ጠይቆ እንደውም ደስ ያለ ሪኮማንድ እንዲያደርግ ማለት ነው ልታረጉ ይገባል። ይህ ደግሞ ራስ ላይ በመስራት ነው የሚመጣው። እመለስበታለሁ ስለማይነስ ማለት ነው። ግን ስኪላችሁን ማዳበር፣ ልዩነት መፍጠር አለባችሁ። አሊያ ብዙ ሰው ነው ያለው፣ ተራ ናችሁ ማለት ነው። በአጠቃላይ ድንቅ መሆን አለባችሁ። በእናንተ ቢዝነስ ድንቅ ካልሆናችሁ የትም አትደርሱ። እሺ 8ኛው ማይንድ ሴት ያስፈልጋቸዋል። ይኖራ ምሳይ ይሄ 21ኛው ክፍለ ዘመን ነው። በዚህኛው ክፍለ ዘመን ደግሞ ምሰራው ስራ ያንተን ኮንፊደንስ፣ ያንተን አቴንሽን፣ ያንተን አእምሮ፣ ያንተን አስተሳሰብ ይፈልገዋል። ስለዚህ አእምሯችሁን ልትቀርጹ ይገባል። አስታውሶ የእናንተ አእምሮ ልክ እንደ ውሃ ነው። ውሃ ለምሳሌ ሼፕ የለውም በራሱ። ለምሳሌ ብርጭቆ ላይ ብትጨምሩት የብርጭቆን ቅርጽ ይዛል። ጆግ ውስጥ ብትጨምሩት የጆግን ቅርጽ ይዛል። ጀሪካን ውስጥ ብትጨምሩት የጀሪካኑን ቅርጽ ይዛል። ለምን? በራሱ ሼፕለስ ነው። የእናንተም አእምሮ እንደዛው ነው፣ ሼፕለስ ነው። ስለዚህ ሼፕ አድርጉት። የቢሊነር ማይንድ ሴትን፣ የአንተርፕረነር ማይንድ ሴት እንዴት ካላችሁ እናንተ መሆን ፈልጉ ሰው አላ የእናንተ አራያ፣ የእናንተ ሞዴል፣ የእናንተ ይህን ሰው አንድ ቀን ሆነዋለሁ ብላችሁ የምታስቡት ወይም የምትወዱት ሰው አላ ያ ሰው የሚያደርገውን ነገር ተመልከቱ፣ የሚያነበውን መጽሐፍ እዩ፣ የሚለቀውን ቪዲዮ ተመልከቱ። ምክንያቱም ያን ሰው የምትሆኑት እሱ የሚያደርገው ነገር ስትኮርጆ ብቻ ነው። መኮረጅ አለባችሁ። ገባ? ብልጥ ሰው ኮርጆ ያልፋል። ሞኝ ሰው ከራሱ ስህተት ይማራል። ሞኝ እንዳትሆንም ብልጥ ሁኑ፣ ከሰው ስህተት ተማሩ፣ ኮርጁ። ስለዚህ ማይንድ ሴቶች ላይ በደንብ ልትሰሩ ይገባል። የእናንተን ፓራዳይም ሽፍት ልታደርጉ ይገባል። አስታውሱ፣ የእናንተ ገቢ ከእናንተ መስሪያ ቤት ሳይሆን ከእናንተ አእምሮ ነው የሚመጣው። በአጠቃላይ የምላችሁ ፈልጌ ነው፣ ከእናንተ ገንዘብ በእናንተ መስሪያ ቤት በኩል አድርጎ የሚመጣው እንጂ ከእናንተ መስሪያ ቤት አይደለም የሚመጣው። ሰማችሁ ነው? ስለዚህ የእናንተን አእምሮ ቅርጽ ልታስይዙ ይገባል። እንዴት ነው ቅርጽ ማስይዝ? ዘውን እኮ አላውቅም አብዲ ካላችሁኝ መጀመሪያው ልክ ጠዋት እንደተነሳችሁ መጀመሪያ ማታ ላይ ማለት ነው ነገ ምን ማድረግ እንዳለባችሁ ትጽፋላችሁ። ጠዋት ስትነሱ ግን መጀመሪያ 10 ደቂቃ ትጸልያላችሁ። በሰላም ያሳደረ አምላክ ተመስገን። ሁለተኛስ ሜዲቴሽን ታደርጋላችሁ። ቢኮዝ አእምሯችሁ ካልም እንዲሆን ወደ አልፓ ዌቭ እንዲገባ ሜዲቴሽን ያስፈልገዋል። ስለዚህ ሜዲቴሽን ካደረጋችሁ በኋላ ማኒፌስቴሽን ታደርጋላችሁ። የምትፈልጉት ቢዝነስ አድጎ ከዓለም ደርሶ ቢሊየነር ሆናችሁ እዩት። ስሜቱን አምጡት። በዛ ስሜት ተነሱና ስሩ። እግዚአብሔር ምስክሬ ናቸው። የማይፈነቅለው ድንጋይ ይፈነቀላል። ስለዚህ በዚህ በማድረግ የእናንተን ማይንድ ሴት ማስተካከል፣ ሪፕሮግራም፣ ሪሴት ማድረግ አለባችሁ። ቢኮዝ ቢዝነስ
እናንተ ናችሁ። ገንዘቡ እናንተ ናችሁ። ወርቁ እናንተ ውስጥ ነው ያለው። እግዚአብሔር ምስክሬ ናችሁ። ገንዘብ ብትሰሩ፣ ሀብት ብትሰሩ ራሳችሁ ላይ ካልሰራችሁ ያ ገንዘብ መጥፊያችሁ ነው የሚሆነው። ያ ቢዝነስ መጥፊያችሁ ነው የሚሆነው። ስለዚህ ራሳችሁ ላይ በደንብ ስሩ። ራሳችሁ ላይ በደንብ አድርጋችሁ አጥኑ ነው የምላችሁ። ስምንተኛውስ ብልጥ ሁኑ፣ እንዳትሸወዱ። ለመሰላችሁ አንዳንዴ ጨለምተኛ የሆነ ደፋርነት ወደ ገደል ነው የሚከታችሁ። ስለዚህ ካልኩሌት የሆነ ሪስክ ውሰዱ። ሰማችሁኛ? አንዳንድ ሰዎች ምን ይላሉ መሰለህ? ሀብታም የሆንኩት ሪስክ ወስጄ ነው። ሀብታም የሆንኩት የእናቴን ቤት ሸጬ መኪና ገዝቼ በዚህ መንገድ ኖ ገደል ነው የሚገባው። ስንቱ መሰል የእናቱን ቤት አስይዞ ጎዳና የወጣው መክፈል አቅቶት ከስሮ ማለት። ስለዚህ ብልጥ ሆኑ። ከደፋርነት ይልቅ ብልጥ መሆን ነው የሚያዋጣው። ቢኮዝ ከመጀመሪያ በፊት በአእምሮ ጨርሰ ጀምር የሚባል አለ። በአእምሮ አስብ። ይህን ነገር በዚህ መንገድ በዚህ ቦታ እንደዚህ አድርጌ እናስዤ ብጀምር ነገ ላይ ምን ቦታ ደርሳለሁ? ባይሳካስ? በወድቅስ? ከየት እነሳለሁ? ከየት አገኛለሁ ብለህ ጀምር። እንዳትሸወድ። ለመሰለ ቢዝነስ ማለት እግዚአብሔርን ካላወቅበት ኤክስፐርት ካልሆንኩበት ቢዝነስ ከፍተህ ከቢዝነስ የምትማረው ከኪሳራ የምትማረው አሃ እንደዚህ ነው የሚሰራው፣ አሃ ይሄ እንደዚህ ነው የሚሰራው፣ ወይ እንደዚህ ከተበላው ጉዶንኩኝ ምናምን ለምን አታውቅማ። ስለዚህ ማለት ቢዝነስ ሲጀምር ብልጡን ደፋራቱን ይኖራ ማለት በጣም መወደው አባባል ነው። እግዚአብሔር ለምን ከስረ ተወጣላ ኪሳራ አለ። ኪሳራ ደግሞ አርጎን ምን ስል ገባ? አንተ ጎግል አይደለ? ጎግል አሁን 7 ዓመት ቁጭ ብሎ ነው ገንዘብ እንዴት እንደሚሰራ በአድ መንገድ ያወቀው። ለምን? ፈንድ ስላለው። አንተ ፈንድ የለህም። ብትከስር ነገ የሚያነሳ ሰው የለም። ብትወርቅ ነገ ሱቁ ያልፋል ወይም በፎቶ አንስቶ ያልፋል እንጂ ማንም አይነሳ። ስለዚህ ብልጡኑ ደፋራቱኑ ካልኩሌት የሆነ ሪስክ ሰሩ። ገባችኋል? ምክንያቱም ያለን ገንዘብ አውጥታ ስለምትሰራ ነገ ላይ ብትከስር ማንም መቶ አያተርፍም። ሰማ? ስለዚህ ይህን ማድረግ እንዳትረሱ። እግዚአብሔር ይህ በቢዝነስ ሁኔታ ውስጥ ትልቅና ወሳኙ ነገር ነው። ካላወቃችሁት ነገ ላይ የምትጎዱበት ነገር ነው። ምክንያቱም ቢዝነስ ማለት ይህ ነዋ። ቢዝነስ ማለት ከዚህ ውጭ ሌላ የለማ። ካልሰራችሁ አትተርፉማ። የት ይላላችሁ ንገሩኝ እስቲ። አሁን ወደኩኝ፣ ኦኬ እሺ፣ አሁን እሺ ሚም ሶ በደንብ ልታዩት ይገባል። እግዚአብሔር ነው የምላችሁ። 9ኛው ነገር በትንሹ መጀመር። አንድ ቢዝነስ ሲጀምሩ በትንሹ ልትጀምሩ ይገባል። ያላችሁን ገንዘብ በሙሉ ማፍሰስ የለባችሁ። ብልጥ ብትሆኑ እንደውም በሰው ንግድ ፍቃድ ቢዝነስ ጀምሩ። ለምን? እየሰራችሁ ካላወጣችሁ ወደ ኋላ ትላላችሁ። ያ አይሆንም ለምን ትላላችሁ። ግን ንግድ ፍቃድ አውጥ ቤት ተከራይተ ምናምን አልመክራችሁ። በትንሹ ጀምሩ። ገባችኋል? ኦንላይን ልምሽጥ ይችላላችሁ ሐሳባችሁ። አሁን ደግሞ ጊዜው በጣም ሰፊ የሚያምር ደስ የሚል ጊዜ ነው። በትንሹ የሚጀምር ሰው ነው በትልቁ የሚጨርሰው። በትልቁ የሚጀምር ሰው እንደዚህ ነው ሰዎች ነው። ስለዚህ በትንሹ ጀምሩ፣ በትንሹ ታመሩ፣ በትንሹ ስሩ። እግዚአብሔር ይባርካችኋል፣ ያሳድጋችኋል። በትንሽ መጀመር እንዳትንቁ። ያለኝ ነገር በሙሉ አፍስሽ ጀምራለሁ በትልቁ ካልተመ ኖ ኤክስ በትንሽ መጀመር ነው ትልቅ ቦታ ማይደርስ። አስታውስ፣ ዛፍ ከታች ወደ ላይ ነው የሚያድገው ትለኝ ነበር እናቴ። ስለዚህ ከታች ወደ ላይ ለማድረግ ሞክሩ እንጂ በፍጹም ማለት ነው ከትልቅ ጀምራለሁ እንዳትሉ። እግዚአብሔር ምስክሬ ነው የምላችሁ። 10ኛው ነገር በቢዝነስ ዓለም ውስጥ ማለት ነው ስሜት እንዳያሸንፋችሁ። አብዛኛው ሰው በስሜቱ ነው የሚነዳው። ሞዶን ስራ ስራለሁ፣ ይሄን ይመችኝ፣ ያ ይመችኝ፣ ነው ወይ ኤክስ ነው የምሰጥህ። ለምን ካልከኝ በዚህ ዘመን ማለት ማርኬቱ የሚፈልገውን ስራ ስራ እንጂ አንተ የምፈልገውን ስራ የምሰራ ከሆነ ከስራ ነው የምትወጣው። ስማኛ፣ ማርኬቱ ምንድነው የሚፈልገው? ህዝቡ ምንድነው የሚፈልገው? የህዝቡ ችግር ምንድነው? ምን ችግር ቀርፌ እንዴት ገንዘብ ላገኝ የሚለው ነገር በደንብ አድርገህ አብሰልስለ አጠንትና አውጣው እንጂ እኔ የምወደውን ስራ እሰራለሁ ብለህ በስሜት ገደል እንዳትገባ። ስሜት እንዳያሸንፍ በዲሲፕሊን ተመራ፣ በፎከስ ተመራ። ስሜት በጣም መጥፎ ነገር ነው ለሰው ልጅ። ስሜት ማለት መቋጠር ማችል ከሆነ ገደል ነው የሚከተል። ስለዚህ ስሜትን ተቋጠር። ለምንድን ነው የምጀምረው ይሄን ስራ? ለምንድን ነው ማድረገው ይሄን ህይወት ብለህ ራስን መጠየቅ አለብህ። አሊያ ገደል ነው የሚከተል። አሊያ ነገ ላይ ልትነሳው ማችለው ውድቀት ውስጥ ነው የምትገባው። ስለዚህ ቢዝነስ መጀመር እንደቀላል እንዳታዩ። መጨረሻውስ የራሴን ስራ እንዴት ልስራ? አብዛኛው ሰው የሚጠይቀኝ ስራ ነው። ኦኬ፣ ስለዚህ በዚህ ውስጥ አጥር አድርጌ 5 ቲፖችን እነግራችኋለሁ። የራሳችሁን ስራ መስራት የምትፈልጉ መጀመሪያ ነገር
ማድረግ መጀመሪያው ነገር መነሻ ካፒታል ሳይሆን ቅድም ቢያቸው መነሻ እውቀት ያስፈልጋችኋል። ለምሳሌ አንድ ሰው ዩቲዩበር ለመሆን ከፈለገ ዩቲዩብ እንዴት እንደሚሰራ፣ አልጎሪዝም ምን እንደሆነ፣ እንዴት ቫይራል እንደሚሆን፣ እንዴት ቫይራል ሀሳቦች እንደማገኝ ማወቅ አለበት። አሊያ ሰው አያየውም፣ አሊያ አያውቀውም። ገባችኋል? ስለዚህ መጀመሪያ መነሻ እውቀት ያስፈልጋል። የራችሁን ሰራ ለምትችላዩ። ሁለተኛው ነገር ቫሊዩ ሊኖራችሁ ይገባል። ገባችኋ? እናንተ ባሰባችሁት ነገር ላይ ለሰዎች የምንሰጡ ቫሊዩ ከፍተኛ ካልሆነ ሰው አይገዛም፣ ሰው አይወስድም። ሰው የእናንተን ዕቃ በፍጹም ለራሱ ጥቅም አያውልም። ቫሊዩ ሊሰጥ ይገባል። ቫሊዩ ብቻ አይደለም፣ ቫሊዩ እንዳለው ሰው እንዲያውቅ ማሳመን አለባችሁ። ቅድም ብራንድ ያልኩት ለዛ ነው። ስለዚህ ቫሊዩ እንዳለው ሰውን ማሳመን አለባችሁ። እንዴት ካላችሁ በቲክቶክ ስለ እናንተ ፕሮዳክት ጥቅምነቱ አንድ ሰው ይህን ወስዶ ምን ቢያደርግ እንዴት እንደሚጠቅም ብቻ ስላለው ጥቅም ዘርዘር አድርጋችሁ ልታወሩ ይገባል። አሊያ ሰው አይወስድማ። ምክንያቱም ለምን መክሰር አይፈልግም። ማንም ዝም ብሎ ገንዘቡን መበላት ማንም አይፈልግም። ስለዚህ የእናንተን ዕቃ ቫሊዩ እንዳለው ሰዎችን ማሳመን አለባችሁ። ሶስተኛው ነገር ፍጥነት የሆነ እርምጃ ልትወስዱ ይገባል። አንዳንዴ አናላይሲስ ቱ ፓራላይዝ ነው የሚባል ሀሳብ አለ። አንዳንድ ሰው በጣም በቃ ካልኩሌት የሆነ በቃ ሁሉ ነገር ተሳክቶ ምናምን መጀመሪያ የሚፈልገው ከባ የሆነ ሰጥቼ ምናምን ነው። በእምነት ነው የሚጀምረው ቢዝነስ ስል ደግሞ ጭፍን በሆነ ምትሳውን የተወሰነ መንገድ አውቀ የተወሰነ መንገድ አይተ ነው የሚጀምረው። ስለዚህ አውቀህ ጀምር፣ በእምነት ጀምር። ፍጥነት ያስፈልገዋል። ገባ? እግዚአብሔር ለምን አትልም? ምክንያቱም አሁን የምታስበውን ሀሳብ ነገ ላይ 20 ሰው ጀምሮ ልታገኝ ትችላለህ። ስለዚህ ፈጥነ ጀምር፣ ፈጥነ ስራ፣ ፈጥነ ውደቅ፣ ፈጥነ ተማር፣ ፈጥነ ያገኝ፣ ፈጥነ ሀብታሙን የሚባል መወደው አባባል አለ። ስለዚህ ፈጥናችሁ ጀምሩ። ምክንያቱም አሁን ያላችሁበት ቦታ ለመጀመር ወሳኙ ጊዜ ነው። ሲቀጥልስ እናንተ መጀመር የምታስቡት ሀሳብ የሆነ ሰው አሳክቷል። ያ እንዴት እናሳከው አንድ ባንድ የህይወቱን መርምሩት፣ አጥኑት። ምክንያቱም ቻይኖች ሲናገሩ ስለ መንገዱ ማወቅ ከፈለግ የሚመለሰውን ሰው ጠይቅ ይላል። ገባ? የማያውቀው ሰው የምጠይቅ ከሆነ ኖ አይሆንም ትከሳለህ ምናምን የሚል የሚመለሰው ሰው ግን እንዴት እንደምትሄድ ቤቱ ጋር ብትሄድ ቶሎ እንደምትደርስ ስለሚያውቅ ያስረዳሃል። ስለዚህ የእናንተ ሮል ሞዴል በምታስቡት ሀሳብ ላይ ማን ነው? ያን ሰው ቪዲዮውን፣ ፒክቸሩን፣ ንግግሩን አንድ በአንድ አዳምጡ። ልቅም አድርጋችሁ እወቁ፣ ኮርጁ፣ ስረቁ። ምክንያቱም ቢዝነስ ቅድም እንዳልኳችሁ ትልቅ የጦርነት መንገድ ነው። በቀላሉ የሚፈታ አይደለም። ስለዚህ የራሳችሁን ስራ ሲጀምሩ ይህ ነገር ያስፈልጋችኋል። አምስተኛው ነገር መመሳቸው አምስተኛው ነገር የራሳችሁን ስራ ለመስታሱ ማለት ነው። ውድቀት ጋራንቲ እንደሆነ፣ ስኬት ደግሞ ጋራንቲ እንዳልሆነ ማወቅ አለባችሁ። ገባችሁ? ላይክ ትርፍ ላይ ብቻ ፎከስ አድርጋችሁ የምትጀምሩ ከሆነ ማለት ነው በአንዴ ነው ፌል አድርጋችሁ ቻው። ስለዚህ ማለት ነው እንደምትወድቁ እወቁ፣ እንደምትከስሩ እወቁ፣ እንደምታጡ እወቁ። ግን ከዛ በኋላ ብርሃን፣ ከዛ በኋላ ስኬት፣ ከዛ በኋላ ትርፍ እንዳለም ለራሳችሁ ጥንቅቅ አድርጋችሁ ንገሩ። ያ ነው ትልቁ የቢዝነስ መንገድ፣ ያ ነው ትልቁ የቢዝነስ የስራ ምንጭ ማለት ነው። አብዛኛው ሰው እኮ ማይጀምር ወይም ጀምሮ የሚያቆመው ለመሰላችሁ ጋይስ እግዚአብሔር ነው። እንዴት እንደምጀምር አያውቅም። ዝም ብሎ ይጀምራል። ከዛ በኋላ ሲከስር፣ አንዴ ሲከስር ቻው ይሄዳል። ይሄ ግን ትክክል አይደለም። ቢኮዝ ቢዝነስ ላይ ኪሳራ አለ፣ ግን ከኪሳራ በኋላም ትርፍ አለ። ገባችሁ? የራሳችሁን ስራ ጥቅሙ መሰላችሁ። አሁን የራስን ስራ ስትጀምር ትልቁ ጥቅሙ ፍሪደም ይሰጣል። ከሆነ ጊዜ በኋላ አሰራም ይኖራል። አሁን ለጠንክረህ ተታ የሆነ ጊዜ ላይ ሰነፍ ነው የምትሆነው። ቢኮዝ ቢዝነሱ ራሱን በራሱ ይሰራል፣ ራሱን በራሱ ያራም፣ ራሱን በራሱ ገንዘብ ያመነጫል። ስለዚህ ያን አንተ አትጨነቅም። ገንዘብ ከሌላ ላገኝ ወይ ወድቅ አትለም፣ ራሱ ይሰራልሃል። ግን አሁን ላይ የምትሰራው ስራ ነው ነገ ላይ እንደ ባንክ ሴቭ ሆኖ የምትመነዝረው። ስለዚህ ይህን ነገር ማድረግ በፍጹም እንዳዘነጉ። እስካሁን ካወራላችሁ 10 የቢዝነስ ቲፖች የትኛው ተመቻችሁ እስከሚያልቅ አዳምጣችሁ ካዳምጣችሁ 10ን ቲፕ ኮሜንት ላይ ያስቀምጡልኝ። ሽልማት አለው። ለአንድ ሰው መርጬ ቢዝነሱን እንዲጀምር በገንዘብ ኦር በሆነ ነገር ሳፖርት ላደርገው ስለምፈልግ ማለት ነው። ስለዚህ ይህ ነገር አስቀምጡልኝ። በፍጥነት የሰማ ያዳመጠ ማለት አይቼ ለአንድ ሰው እሸልመዋለሁ።
ወዳችኋለሁ። በርቱልኝ። በቀጣይ በምን አይነት ሀሳብ ልምጣ፣ በምን አይነት ርዕስ ልምጣ፣ የእናንተ ችግር ምንድነው? እሱን በኮሜንት አስቀምጡኝ። የእናንተን ችግር የሚቀርፍ ሀሳብ፣ ጥበብ፣ ዊዝደም ይዤ እመለሳለሁ። ወዳችኋለሁ። ስለጠፋሁት ይህ ቪዲዮ ሳብስክራይብ፣ ላይክ፣ ሼር በማድረግ ለብዙ ሰው በማዳረስ ብዙ ሰው ይህን ቪዲዮ እንዲያዳምጥ፣ እንዲሰማ፣ የራሱን ስራ እንዲጀምር፣ ስኬታማ እንዲሆን በማድረግ ተባበሩኝ። ይህ በጣም ትልቅ ራዕይ ነው። ቴንኪዩ ሶ ማች ጊዜያችሁ ስላዳመጣችሁ ወዳችኋለሁ።